የመልእክት አከራይታ ውጣ ግባ ለሚለው ተከራይ እንዲደርስ ኮፒ ሊንክ ሪፖስት ሼር እያደረጋችሁ እስከ መጨረሻው ድረስ አዳምጡ። አከራዩ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት። ይህንን መልእክት እያስተላለፉት መቅደስ ወልደ ጊዮርጊስ የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ሲሆኑ አከራይታዎች በምንም አይነት መልኩም በራሳቸው ዋጋ መጨመር አይችሉም። መንግስት የገበያ ጥናት ካደረገ በኋላ በየዓመቱ ሰኔ 30 ላይ በሚያወጣው ይፋዊ መግለጫ የጭማሪ ፐርሰንትንም ይወስናል እያሉም ሲሆን ነገር ግን እንግልትን ለማስቀረትም የውል ማደስ ስራውንም በኦንላይን ወይም ደግሞ በኢንተርኔት ለማከናወን ከፍተኛ ዝግጅት እየተደረገ እንደሆነ አሳውቀም። ነገር ግን አከራይታዎች የዋጋ ጭማሪ ሳያደርጉም ውላቸውን በኦንላይን ከተከራይታ ጋር መፈጸም እንደሚችሉም አሳውቋል። ታዲያ የተከራይታዎችን መብት የውል ጊዜ በማብቃቱ ብቻ ተከራይታን አስወጥቶ ለሌላ ሰው የሚያከራዩ ከሆነ በምንም አይነት መልኩ የዋጋ ጭማሪ አከራይታ ማድረግ እንደማይችልም ነው የጠቀሱት።